ቱ ያለሽ ቀን ነው ኮሚኒዝምን ቻይና ሀገር የሆነችው ዲጂያንግ ነው የሚባለው ቻይና የተቀየረችው ኮሚኒዝምን ስለተወሰነ ኢኮኖሚክ ሪፎርም ስላደረገች ነው ከራሱ ከዴንግ ዣኦፒንግ አንደበት እንደተናገረው ከሆነ የድመቷ ከለር ማተር ያደረግ ማይጧን እስከያዘች ብሎ ነበርና ዞሮ ዞሮ ኮሚኒስት ቻይናን እስካበለጸገ ድረስ የኢኮኖሚ ስርዓቱ ሚክስድ መሆኑ ችግር የለውም and as you can see ከ800 ሚሊዮን ቻይናውያን በላይ ከድህነት ወጥተዋል በዚህ ኢኮኖሚክ ሪፎርም ማለት ነው እና ማወቅ ያለብን ነገር እዚህ ላይ ስቲል የቻይና መንግስት በቀጥታና በተዘዋዋሪ ብዙ ኢንዱስትሪዎችን በአለም አቀፍ ደረጃ ተወዳዳሪ እንዲሆኑ ትልቅ ሰብሲዳይዜሽን እና ድጎማ ያደርጋል ፎር ኤግዛምፕል እነዚህ ኢቪ የሚባሉት የኤሌክትሪክ መኪኖችን ዊንድ ተርባይን ሶላር ፓነል ሬድ እርዝ ሚነራል ቺፕ የሚሰሩ ካምፓኒዎችን ብዙ ትልልቅ ኢንዱስትሪዎች ላይ እጁ አለበት አንላይክ እንደ ካፒታሊስት ሀገሮች ማለት ነው ወደ ፖለቲካል ሲስተሙ ስንመጣ ደግሞ they are real communist በየትኛው ጊዜ ነው የቻይና ህዝብ ለምርጫ ሲወጣ ያያችሁትና ሁሉ ነገር የሚወሰነው የሲሲፒ ቻይኒስ ኮሚኒስት ፓርቲ አላቸው አይደል ሶ በሱ ነው ለምሳሌ ሺ ጂንፒንግ አሁን ስልጣን ላይ ወጣውን ሌሎች ከዚህ በፊት የሚወጡት በዛ ፓርቲ ውስጥ ባሉ ሰዎች ናቸው የሚደረጉትና ይህ ሲስተም የዲሞክራቲክ ሴንትራሊዝም ተብሎ ይጠራል ለማየት ይችላልላችሁ ሶ the point is የአንድ ሀገር ኢኮኖሚክ ሲስተም ሚክስድ ስለሆነ ብቻ ካፒታሊስት ነው ማለት አይቻልም and of course ቲዮሪ ላይ ያለው ኮሚኒዝም ሙሉ ከተቀበል ነው ሀገር የሚገል ነው ግን እንደ ቻይና ኢኮኖሚክ ሪፎርም በማድረግ ሀገር መለወጥ እንደሚችል ከነሱ በላይ ምስክር የለም ሶ ያ ይሄ ነው ባጭሩ